ሰውነታችን ውስጥ ይህን አንድ ቫይታሚን ቢጎድል ለከባድ የደም ማነስ፣ ለዕለት ተዕለት ድካም እንዲሁም በጽንስ ላይ ለሚፈጠሩ ከባድ የጤና ችግሮች እንደምንጋለጥ ያውቃሉ? አብዛኞቻችን በስም ብቻ የምናውቀው ነገር ግን ለሕይወታችን ወሳኝ የሆነውን ፎሊክ አሲድን ወይም ፎሌትን በውስጡ ምን ሚስጥር ደብቆ ይሆን ብለው አስበው ያውቃሉ? አሲድ እና ፎሌት ተመሳሳይ ናቸው ወይስ ይለያያሉ? ፎሊክ አሲድ ወይም ፎሌት የጤና ጥቅሞች አሉት ወይስ የለውም? ፎሊክ አሲድ ወይም ፎሌትን ከየትኞቹ ምግቦች ልናገኘው እንችላለን? ፎሌት ለእርግዝና አስፈላጊ የሆነውስ ለምንድን ነው? በእርግዝና ወቅት በቂ ፎሊክ አሲድ ካላገኘን ምን ሊፈጠር ይችላል? በእርግዝና ወቅት በቂ ፎሊክ አሲድ ካላገኘሽ ምን ሊከሰት ይችላል? የፎሊክ አሲድ ሳፕሊመንት መውሰድ መጀመር ያለብዎት መቼ ነው? እነዚህና ሌሎችም ጥያቄዎች መልስ ማግኘት ከፈለጉ ስለ ምግብ ሚዲያ ዝግጅቱን ጨርሶ እንካችሁ እያላችሁ ነው። ነገር ግን ለቻናሉ አዲስ ከሆናችሁ ሳብስክራይብ ማድረግዎን እንዲሁም ደግሞ የደወል ምልክቱን መጫንዎን እንዳይረሱ። አሁን በቀጥታ ወደ ዝርዝሩ እናልፋለን ማለት ነው። መጀመሪያ ላይ የምናየው ወይም የምናገኘው ፎሌትና ፎሊክ አሲድ ተመሳሳይ ናቸው ወይስ ይለያያሉ የሚለውን ሐሳብ የምናይበትን ቆይታ ይሆናል ማለት ነው። የሚያገናኛቸውን ነገር ስናይ ፎሊክ አሲድና ፎሌት ሁለቱም የቪታሚን ቢ9 የሚባለው አንድ የቫይታሚን አባል ሲሆኑ ነገር ግን የተለያዩ ቅርጾች ናቸው ማለት ነው። በአጠቃላይ ተግባራቸውና በቪታሚን ምድባቸው አንድ እንደሆኑ መቁጠር ይቻላል። ነገር ግን በተፈጥሯቸውና በሰውነት አሰራራቸው ፍጹም አንድ አይደሉም ማለት ነው። ፎሌትና ፎሊክ አሲድ በተለያዩ የሰውነት ተግባራት ውስጥ ወሳኝ ሚና የሚጫወቱ በውሃ የሚሟሙ የቫይታሚን ቢ9 አይነቶች ናቸው ማለት ነው። ይሄ ምንድነው ማለት ነው? አንድ የሚያደርጋቸው ያ ማለት ፎሌትና ፎሊክ አሲድ ተመሳሳይ ሲሆኑ ሁለቱም በቫይታሚን ቢ9 ውስጥ ይገኛሉ ማለት ነው። ተመሳሳይ ሆነው ነገር ግን የሚያለያያቸው ነገር ደግሞ አለ። ምንድነው የሚያለያያቸው ብለን ስናይ ፎሌት የሚባለውን በተፈጥሮ ነው የምናገኘው ወይም በተፈጥሮ መንገድ ከምግቦቹ ነው የምናገኘው ማለት ነው። ነገር ግን ፎሊክ አሲድን ስናይ ደግሞ ሰው ሰራሽ የሆነ ፎሌት አይነት ሲሆን በሳፕሊመንቶች ወይም ደግሞ በፎርቲፋይድ ምግቦች ውስጥ ይገኛል ማለት ነው። ፎርቲፋይድ ማለት የተለያዩ ንጥረ ነገሮች ተደርጎባቸው የሚዘጋጁ የምግብ አይነቶች ናቸው። ያ ማለት ፎሊክ አሲድ በላብራቶሪ ይመረታል ማለት ነው። ስለዚህ በዋናነት የሁለቱ ልዩነት የተግባር ወይም የሥራ ሳይሆን የአሰራር ነው ማለት ነው። አሰራር ስንል ሁለቱ የሚሰሩበት መንገድ ፎሌት በተፈጥሮ የሚገኝ ሲሆን ፎሊክ አሲድ ደግሞ በላብራቶሪ በሰዎች የሚመረት ነው ማለት ነው። ስለዚህ የተከበራችሁ አድማጭ ተመልካቾቼ በዛሬ ቆይታችን ፎሊክ አሲድ እያልን ስንናገር ፎሌትን ማለታችን ሲሆን ወይም ደግሞ ፎሌት ካልነ በተቃራኒው ፎሊክ አሲድ ብለን እያልን እንደሆነ ካሁኑ መናገር ወይም ማስረዳት እንፈልጋለን ማለት ነው። ከዚህ በማስከተል የማልፈው የፎሊክ አሲድን ወይም ፎሌትን አስገራሚ የጤና ጥቅሞች በዝርዝር ወደ ምናይበት ቆይታ ይሆናል። አንደኛ ላይ የምናገኘው አንድ ሰው ፎሌትን ወይም ደግሞ ፎሊክ አሲድን ቢጠቀም ያገኘው የሚችለው ነገር ለአእምሮ ጤና እንዲሁም ለደስተኛ ህይወት ትልቅ አስተዋጽኦ ያደርጋል ማለት ነው። ፎሊክ አሲድ እንደ ሴራቶኒንና ዶፓሚንን ያሉ አእምሯችንን መልእክት የሚያስተላልፍባቸው ኬሚካሎችን ለማምረት ይረዳል ማለት ነው። የፎሊክ አሲድ ሌላው ጥቅም የአእምሮ ህዋሳት በትክክል ስራቸውን እንዲሰሩ እንዲሁም ደግሞ የሆርሞን ዝውውር እንዲስተካከልም ይረዳል ማለት ነው። በጥናት እንደተረጋገጠው በቂ የፎሊክ አሲድ መጠን ያላቸው ሰዎች ለድብርት ወይም ዲፕሬሽን፣ እድሜ ሲገፋ የሚመጣን የማስተዋል ወይም የማስታወስ ችሎታን መቀነስ ወይም በሌላ አባባል ኮግኒቲቭ ዲክላይን ይከላከላል። በተመሳሳይ ሁኔታ እድሜ ሲገፋ የመርሳት በሽታ የመጋለጥ እድላቸው አነስተኛም ያደርገዋል ማለት ነው።
በተዘዋዋሪ የማስታወስ ችሎታን ለማሻሻል ትልቅ አስተዋጽኦ ያደርጋል ማለት ነው። ሁለተኛ ላይ የምናገኘው የፎሊክ አሲድ ጥቅም ምን ሊሆን ይችላል ብለን ስናይ ለልብ ጤንነት ወሳኝ ነው ማለት ነው። በደማችን ውስጥ ሆሞስቴቲን የተባለ አሚኖ አሲድ ሲበዛ ለልብ ህመም ያጋልጠናል ማለት ነው። ፎሊክ አሲድ ደግሞ የዚህ ንጥረ ነገር መጠን እንዲቀንስ ወይም እንዳይጨምር ያደርጋል። ምሳሌ የፎሊክ አሲድ መጠን በደማችን አስተማማኝ ሲሆን የደም ስሮች ከመዘጋትና ከመወፈር ይከላከላል። ይህም ለድንገተኛ የልብ ድካም ወይም ሃርት አታክ እንዲሁም የጭንቅላት ደም መርጋት ወይም ስትሮክ የመጋለጥ እድልን ይቀንሳል ማለት ነው። ሌላውና ተጨማሪ በሶስተኛ ደረጃ የምናገኘው የፎሊክ አሲድ ጥቅም እንዲሁም ደግሞ ዋናው ብለን ልንጠራው የምንችለው የፎሊክ አሲድ ጥቅም ለእርጉዝ ሴቶችና ለጽንስ እድገት ወሳኝ ነው ማለት ነው። እንዲሁም ቅድም ብዙዎቻችን በስም የምናውቀው ብለን በመግቢያችን የተናገርነው ብዙ ሰው ፎሊክ አሲድን የሚያገናኘው ከጽንስ ወይም ደግሞ ከእርጉዝ ሴቶች እንዲሁም ደግሞ ማርገዝ ከፈለጉ ሴቶች ጋር እንደሆነ በተለምዶ ይታወቃል ማለት ነው። ስለዚህ ዋናው የፎሊክ አሲድ ጥቅም እዚህ ጋር እናገኘዋለን ማለት ነው። ለምን የሚል ጥያቄ በእርሶ በኩል ከተነሳ ፎሊክ አሲድ ለአዲስ ሴሎች መፈጠር እና ህዋሳት እድገት መሰረት በመሆኑ ገና በማህፀን ውስጥ ላለ ህፃን አንጎልና የአከርካሪ አጥንት እድገት ወሳኝ ነው ማለት ነው። የእንግዴ ልጅ እና የጽንሱ ፈጣን የህዋስ ክፍል እንዲሁም እድገትን ይደግፋል ማለት ነው። ምሳሌ አንዲት እናት ከመጸነሷ በፊት እንዲሁም በእርግዝና የመጀመሪያዎቹ 3 ወራት ውስጥ በቂ ፎሊክ አሲድ ካልወሰደች ህፃኑ ስፒና ቢፌዳ ወይም የአከርካሪ አጥንት አለመዘጋት እንዲሁም የአይምሮ ክፍተት ይዞ የመወለድ አደጋው ከፍተኛ ይሆናል ማለት ነው። በአጭሩ በቂ ፎሊክ አሲድ የወሰደች እናት በጽንሱ ላይ ሊከሰቱ የሚችሉ የአከርካሪ አጥንትና የአእምሮ ወይም አንጎል እድገት እክሎችን ይከላከላል ማለት ነው። እንደ ስፒና ቢፌዳ እና አኔንሴፋሊያ ያሉ የነርቭ ቱቦ እክሎችንም ይከላከላል። የነርቭ ቱቦ እክሎች የሚከሰቱት በእርግዝና የመጀመሪያዎቹ ወራት ጊዜ የነርቭ ቱቦ በትክክል ሳይዘጋ ሲቀር ነው ማለት ነው። ለዚህ ምን እናድርግ ብለው የሚጠይቁ ከሆነ ልጁ ከመጸነሱ በፊት ሆነ በእርግዝናዎቹ የመጀመሪያዎቹ ወራት በቂ የሆነ ፎሊክ አሲድ መውሰድ ለጽንሱ ጤና እንዲሁም እድገት ወሳኝ ነው ማለት ነው። አራተኛ ላይ የምናገኘው የደም ማነስን ይከላከላል ማለት ነው። ፎሊክ አሲድ ቀይ የደም ሴሎች እንዲመረቱ በማድረግ ረገድ ትልቅ ሚና አለው ማለት ነው። የደም ማነስ እንዳይከሰት በማድረግ ሰውነታችን በቂ ኦክሲጅን እንዲያገኝም ይረዳናል ማለት ነው። ለምን የሚል ጥያቄ እዚህ ጋር ማንሳት በእርሶ በኩል ከፈለጉ የሰውነታችን ቀይ የደም ሴሎች ኦክሲጅን ወደ ተለያዩ የሰውነት ክፍሎች ለማጓጓዝ ፎሊክ አሲድ ይፈልጋሉ። የሚከተሉት ምልክቶች ካሉባችሁ እነሱም ዘወትር የማዞር፣ የመድከም፣ የትንፋሽ ማጠር እና የቆዳ መንጣት ምልክቶች የሚታዩቦት ከሆነ የፎሊክ አሲድ እጥረት ሊኖርቦት ይችላል ማለት ነው። ይህንን ቫይታሚን በአግባቡ ሲወስዱ ቀይ የደም ሴሎች ስለሚበዙ ጉልበታቸው ወዲያውኑ ይመለሳል ማለት ነው። አምስተኛ ላይ የምናገኘው ለሴሎች እድገትና ጥገና ማለት ነው። የሰውነታችን የዘር ሐረግ ውርስ መረጃ የሚይዘውን ዲኤንኤ ለመገንባትና የተጎዱ ሴሎችን ለመጠገን ይረዳል ማለት ነው። ቁስል በፍጥነት እንዲድን፣ ህፃናት ጤናማ እድገት እንዲኖራቸው እንዲሁም ፈጣን የህዋሳት ክፍፍል እንዲፈጠር በጣም አስፈላጊ ነው ማለት ነው። ስድስተኛ ላይ የምናገኘው ለቆዳ ለፀጉርና ለጥፍር ውበት ያስፈልጋል። አዳዲስ ሴሎች እንዲተኩ ስለሚያደርግ ቆዳችን ጤናማ እንዲሆን ይረዳል ማለት ነው። የፀጉር መሳሳትን በመቀነስ ጠንካራ ፀጉር እንዲኖረንም አስተዋጽኦ ትልቅ ነው ማለት ነው። ሰባተኛ ላይ የምናገኘው በውልደት ወቅት የሚከሰትን የአካል ጉድለቶች እና በሽታዎችን የመከላከል አቅምን ያሳድጋል ማለት ነው። በቂ የሆነ የፎሊክ አሲድ መጠን በሰውነታችን ውስጥ መኖሩ ከሚከተሉት ችግሮች ይጠብቀናል። ከተለያዩ የተፈጥሮ የአካል ጉድለቶች ወይም ተፈጥሯዊ እክሎች የመከላከል እድልን ይጨምራል ማለት ነው። በአሁኑ ወቅት ጥናቶች እየተደረጉበት ቢሆንም ለአንዳንድ የካንሰር አይነቶች የመጋለጥ እድልን
እንደሚቀንስም ይታመናል ማለት ነው። በአጭሩ እንዲሁም ደግሞ እንደ አጠቃላይ ፎሊክ አሲድ ወይም ፎሌት ዲኤንኤን መስራት ወይም ማዘጋጀት፣ ጥገናና ሜታሌሽንን ይደግፋል ማለት ነው። ቀይ የደም ሴሎች እንዲፈጠሩ ይረዳል። እንዲሁም በደም ማነስ በሽታ የመያዝ አጋጣሚንም ይቀንስልናል ማለት ነው። ለፈጣን የህዋስ እድገት አስፈላጊ ነው። በተለይ በእርግዝና ወቅት ለጽንስ እድገት በእጅጉኑ ወሳኝና አስፈላጊ ነው ማለት ነው። ወሳኝና አስፈላጊ ብቻ ሳይሆን ደግሞ በእርግዝና ወቅት በጣም አስፈላጊ እና ወሳኝ ከሚባሉ በምግብ መንገድም ይሁን በሳፕሊመንት መንገድ መወሰድ ካለባቸው ነገሮች ውስጥ አንዱ ፎሊክ አሲድ ነው። ነገር ግን ይህን ነገር በምታደርጉበት ሰዓት በቅርብ ያለ ሐኪምን ወይም ደግሞ ጽንስዎን እንዲከታተል የተመደበውን ሐኪም ማማከርም ግዴታ ነው ማለት ነው። እንደ የነርቭ ጉድለቶች ያሉ አንዳንድ በወሊድ ጊዜ የሚከሰቱ እክሎችን አደጋ ለመቀነስም ይረዳናል ማለት ነው። ስለዚህ የተከበራችሁ አድማጭ ተመልካቾቼ ከላይ ያየናቸው ነገሮች አንድ ሰው ፎሊክ አሲድን ቢመገብ ወይም አንድ ሰው ፎሊክ አሲድን ቢውጥ ምን አይነት ጥቅሞችን ሊያገኝ እንደሚችል በዝርዝር ያየንበት ቆይታ ነው ማለት ነው። ከዚህ በማስከተል ደግሞ የፎሊክ አሲድ ሳፕሊመንት መውሰድ መጀመር ያለበት መቼ ነው የሚል ጥያቄ በመጠየቅ ነበር። እሱ ጥያቄ መልስ የሚሆን ቆይታ አሁን እናደርጋለን ማለት ነው። ፎሊክ አሲድ ሳፕሊመንት መውሰድ እንዲጀምሩ የሚመከረው አንደኛ ከመጸነስዎ በፊት ማለት ነው። በሀሳብ ደረጃ ለመጸነስ ከሞከራችሁ ቢያንስ ከአንድ ወር በፊት ሲሆን የነርቭ ቱቦ እክሎችን በእርግዝና የመጀመሪያዎቹ ሳምንታት ውስጥ ስለሚከሰት አብዛኛውን ጊዜ አንድ ሴት ነፍሰ ጡር መሆኗን ከማወቋ በፊት መውሰድ እንድትጀምር ይመከራል ማለት ነው። በእርግዝና ወቅት ደግሞ አሁንም የሚመከር ነው ማለት ነው። ምን ማድረግ? ፎሊክ አሲድን መውሰድ ማለት ነው። የህፃኑን እድገትና ብስለት ለመደገፍ በእርግዝናሽ ወቅት ሁሉ መውሰድን መቀጠል ይኖርብሻል ማለት ነው። ፎሊክ አሲድን ማለት ነው። ሌላው አሁንም ቆይታችን ሲቀጥል የምናየው ነገር ሴቶች ምን ያህል ፎሊክ አሲድ ያስፈልጋቸዋል የሚለው ነው። ልጅ የመውለድ እድሜ ላይ የሚገኙ አብዛኛዎቹ ሴቶች በቀን 400 ማይክሮግራም ያስፈልጋቸዋል ማለት ነው። በእርግዝና ወቅት ግን በቀን ቢያንስ 600 ማይክሮግራም መውሰድ ያስፈልጋል ማለት ነው። የሚያጠቡ ሴቶች በቀን 500 ማይክሮግራም መውሰድ አሁንም ይጠበቅባቸዋል ማለት ነው። ከፍተኛ መጠን ያለው ፎሊክ አሲድ የሚያስፈልገውት መቼ ነው የሚል ጥያቄ በመግቢያችን ጠይቀናል። ለሱም የሚሆን መልስ አዘጋጅቷል ስለ ምግብ ሚዲያ። አንዳንድ ሴቶች በኒውራል ቱቦ እክሎች የመጠቃት እድላቸው ከፍተኛ ከሆነ ለምሳሌ 4000 ማይክሮግራም ወይም በቀን 4 ሚሊግራም መውሰድ ሊያስፈልጋቸው ይችላል። ቀደም ባሉት እርግዝናዎች የነርቭ ቱቦ እክል አጋጥሞሽ ከነበረ የሚጥል በሽታ፣ የስኳር በሽታ ወይም ከልክ ያለፈ ውፍረት የመሳሰሉ አንዳንድ የጤና እክሎች ካሉብን በፎሌት ሜታቦሊዝም ላይ ተጽዕኖ የሚያሳድሩ አንዳንድ አንቲ ሲዥር ያሉ መድኃኒቶችን መውሰድ ማለት ነው። በእርግዝና ወቅት በቂ ፎሊክ አሲድ ካላገኘን ምን ሊፈጠር ይችላል የሚለው ስናይ ደግሞ በእርግዝና ወቅት የፎሊክ አሲድ እጥረት መከሰት ከባድ ወይም አስከፊ መዘዞችን ሊያስከትል ይችላል ማለት ነው። እነሱንም ስናይ የነርቭ ቱቦ እክሎች ለምሳሌ ስፒና ቢፊዳ፣ አኒንሴፋሊያ ሊሆኑ ይችላሉ ማለት ነው። ያለ ዕድሜ መውለድ፣ የወሊድ ክብደትሽ ዝቅተኛ መሆን፣ የፅንስ መጨናገፍ የሚያስከትለው አደጋ መጨመር፣ በቂ ቀይ የደም ሴሎች ምርት ባለመኖሩ ምክንያት የእናቶች የደም ማነስ መከሰትን ሊያስከትልብን ይችላል ማለት ነው። መጨረሻ ላይ የምናየው እስካሁን የዘረዘርናቸው ጥቅም የሚሰጠን ፎሊክ አሲድ ወይም ፎሌት ምን ብናደርግ ወይም ከየትኞቹ ምግቦች ልናገኘው እንችላለን ወይም ደግሞ ምንጩ ከየት ነው ብለው ከሰቡ ስለ ምግብ ሚዲያ ለዚህኛው መልስ አለው ማለት ነው። ፎሌት በተፈጥሮ በተለያዩ ምግቦች ውስጥ ይገኛል። ከነዚህም ምግቦች ውስጥ የሚከተሉትን ይገኙበታል ማለት ነው። ጥቁር ቅጠል ያላቸው አረንጓዴ አትክልቶች፣ ይህም ስናይ ቆስጣን፣ ጎመንን፣ ሮማንንና ሰላጣን እናገኛለን ማለት ነው። የሲትረስ ፍራፍሬዎች ብርቱካንን፣ ወይንንና መንደሪንን እናገኛለን እዚህ ጋር ደግሞ ማለት ነው። ባቄላና ጥራጥሬዎች ምስር፣ ሽምብራ፣ አተር፣ ቦለቄንም ያካትታል ማለት ነው። አስፓራጋስ፣ ብሮኮሊና ብራሰልስ ስፕራውት ያሉ አትክልቶችንም መመገብ ያስፈልጋል ማለት ነው። አቮካዶ፣
ቀይ ስርና ሱፍ እንዲሁም ደግሞ ሙዝ፣ ፓፓያ። ከእንስሳት አስተዋጽኦ ደግሞ ስናይ የዶሮ ወይም የበሬ ጉበት በጣም ከፍተኛ መጠን ያለው ፎሌትን ይዘው ይገኛሉ። ከዚህ ውጭም ደግሞ እንቁላል በውስጡ ፎሌትን ጨምሮ ሌሎች አስፈላጊ ንጥረ ነገሮችን እንደያዘ ይታመናል። እንዲሁም ደግሞ በጥናት የተረጋገጠ ጉዳይ ነው ማለት ነው። ይሄ ምንድነው? በመግቢያችን እንዳልነው የፎሊክ አሲድ እና የፎሌት በዋናነት ልዩነታቸው ፎሊክ አሲድ በሰው ሰራሽ መንገድ ሲሆን ፎሌት ብለን የጠራነው ደግሞ በምንድነው ማለት ነው? በምግብ ወይም በተፈጥሯዊ መንገድ የምናገኘው። ስለዚህ ከላይ ያየናቸው ምንድናቸው ናቸው ማለት ነው? በተፈጥሯዊ መንገድ ፎሌትን ልናገኝባቸው የምንችላቸው የምግብ ዝርዝሮችና የምግብ አማራጮች ናቸው ማለት ነው። ነገር ግን ፎሊክ አሲድ ብለን ያልነውን ደግሞ የት ልናገኘው እንችላለን የሚል ጥያቄ በሰው በኩል ካሳሰበውት ምንም ስጋት አይገባዎት፣ አሁኑን እዚህ ብለው መልሱን ያገኛሉ ማለት ነው። በፋብሪካ ሲዘጋጁ ፎሊክ አሲድ የተጨመረባቸው የቁርስ እህሎች ወይም ደግሞ ሲሪያል ብለን የምንጠራቸው ፓስታ፣ የስንዴ ዱቄቶችና ፎርቲፋይድ ጥራጥሬዎች እንዲሁም ዳቦ የምን ምንጮች ሊሆኑ ይችላሉ ማለት ነው? በምግብ ረገድ የፎሊክ አሲድ ማለት ነው። ከዛ ውጭ ግን ደግሞ በሳፕሊመንት መንገድም ደግሞ ወይም በመድኃኒት መንገድ ፎሊክ አሲድን መውሰድ ይቻላል ማለት ነው። በጤና ተቋማት ወይም በፋርማሲዎች የሚገኙ ሲሆን በተለይ ለነፍሰ ጡር ሴቶች ወይም ለማርገዝ ለሚዘጋጁ ሴቶች በሐኪም ትዕዛዝ ይሰጣሉ ማለት ነው። ነገር ግን የፎሊክ አሲድ ሳፕሊመንቶችን ከመውሰዶ በፊት እንደተባለው በቅርብ ያለ የጤና ተቋምን ወይም ደግሞ የእርስዎ አጋዥ የሆነ ሐኪምን ማማከር መርሳት የለቦትም ማለት ነው። እንግዲህ የተከበራችሁ አድማጭ ተመልካቾቼ ፎሊክ አሲድን በተመለከተ ያደረግነው ቆይታ የእስካሁኑ ይመስላል ማለት ነው። ፎሊክ አሲድ ለአካላዊ ሆነ ለአእምሮአዊ ጤናችን ምን ያህል አስፈላጊ እንደሆነ ተመልክተናል ወይም ለእርስዎ አድርሰናል ማለት ነው። ነገር ግን ማንኛውም ተጨማሪ የቪታሚን እንክብል ከመውሰዶ በፊት ከሐኪሞ ጋር መማከር እንዳለቦት እንዳይረሱ የስለ ምግብ ሚዲያ ማሳሰብ ይፈልጋል ማለት ነው። ማሳሰብ ብቻ ሳይሆን አደራም ማለት ይፈልጋል። የዛሬ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ እያልኩኝ ለወዳጅ ዘመዶ እንዲደርስም ሼር ያድርጉልኝ። በሌላ ሐሳብ ወይም በሌላ ርዕስ እስከምንገናኝ ድረስ ሰላም ሁኑ፣ ጤናችሁን ጠብቁ፣ ፎሊክ አሲድን በመጠቀም ጤናውን ይጠብቁ እያልኩኝ አሁን እዚህ ጋር አበቃለሁ።